ሰላም። በዚህ ገለጻችን ውስጥ ስለ ኢየሱስ ክርስቶስ ሕይወት በሚተርክ አንድ ፊልም ላይ ተመስርተን የታሪኩን ዋና ዋና ነጥቦችና ጭብጦች ገለልተኛ በሆነ መንገድ አብረን እንቃኛለን። ዋናው ዓላማችን የፊልሙን ጥልቀት አወቃቀር እና የሚያቀርባቸውን ቁልፍ ሐሳቦች መተንተን ነው። እሺ፣ እንግዲህ ታሪኩ የሚጀምረው አንድ በጣም ትልቅ እና መሰረታዊ ጥያቄን በማንሳት ነው። ይኸውም ቅዱስ የሆነ አምላክ ከኃጢአተኛ ዓለም ጋር እንዴት ሊታረቅ ይቻላል? በቃ ይሄ ጥያቄ የታሪኩ ሁሉ ማዕከል ነው ማለት ይቻላል። ትርኪቱን በሙሉ ይህንን ችግር ለመፍታት እንዴት እንደሚሞክር ነው የሚያሳየን። እናም ታሪኩ የሚጀምረው የሰው ልጅ ከአምላክ የተለየበትን መሰረታዊ ችግር በማስቀመጥ ነው። ይሄ ክፍል በሰው እና በአምላክ መካከል የተፈጠረው ክፍተት እንዴት እንደጀመረ ያብራራልናል። ታሪኩ እንደሚነግረን መጀመሪያ ላይ ሰውና አምላክ ፍጹም የሆነ አንድነት ነበራቸው። ነገር ግን የመጀመሪያዎቹ ሰዎች የተከለከለውን ፍሬ በመብላት ይህንን ሕግ ጥሰዋል። ይህ ድርጊት እንግዲህ ኃጢአት ተብሎ ሲጠራ በሰውና በአምላክ መካከል ትልቅ መለያየትን ፈጥረ። ውጤቱም ከኤደን ገነት መባረር ሆነ። እንግዲህ ለዚህ ትልቅ የመለያየት ችግር መፍትሄው ምንድን ነው? ታሪኩ ያቀረበው ሐሳብ ምትክ መስዋዕትነት የሚል ነው። ይሄ ምን ማለት ነው? በቀላል አማርኛ አንድ ንጹሕ አካል በበደለኛው ፈንታ ቅጣትን ተቀብሎ ያንን የተበላሸ ግንኙነት መልሶ ማደስ ይችላል የሚል እሳቤ ነው። ይህንን ምትክ መስዋዕትነት ሐሳብ በደንብ ለማስረዳት ምንጩ የአብርሃምን ታሪክ ይጠቀማል። አምላክ አብርሃምን ልጁን እንዲሰዋ በጠየቀው ጊዜ በመጨረሻው ሰዓት በልጁ ምትክ አንድ አውራ በግ ተዘጋጅቶለት ነበር። እናም ይህም ድርጊት ለወደፊቱ ለሚመጣው የመጨረሻው መስዋዕትነት እንደ አንድ ጥላ ወይም ምሳሌ ሆኖ ይቀርባል። አሁን ደግሞ ከዚህ በመከተል ወደ ትርክቱ ሁለተኛ ምዕራፍ እናልፋለን። ይህ ክፍል የሚያተኩረው በምንጩ መሰረት የአንድ አዳኝ ወይም መሲህ መምጣትን አስቀድሞ ተናግሯል በተባሉ ትንቢቶች ላይ ነው። እዚህ ላይ የምናየው በጣም የሚገርም ነገር ነው። ምንጩ ከድሮ መጽሐፍት የተወሰዱ ትንቢቶችን ይጠቅስና የኢየሱስ ሕይወት እንዴት እነዚህን እንዳሟላ ያሳያል ተብሎ ይቀርባል። ለምሳሌ ከድንግል እንደሚወለድ፣ በቤተልሔም እንደሚወለድ እና በአህያ ላይ ተቀምጦ ወደ ኢየሩሳሌም እንደሚገባ የተነገሩ ትንቢቶች እንደ ማስረጃ ቀርበዋል። እንግዲህ ትንቢት የተነገረለት መፍትሄ መድረሱን ለማሳየት ታሪኩ አሁን ትኩረቱን ሙሉ በሙሉ በኢየሱስ ሕይወትና አገልግሎት ላይ ያደርጋል። ይህ ክፍል በዋና ዋና ትምህርቶቹና ተአምራት ተብሎ በሚጠሩት ድርጊቶቹ ላይ ያተኩራል። ከትምህርቶቹ መካከል በጣም ቁልፍ የሆነውን አንድ ሐሳብ ለማሳየት የፈሪሳዊውና የቀራጩን ምሳሌ እንመለከታለን። እዚህ ላይ ፈሪሳዊው በራሱ ጽድቅና ሥራ ሲመካ፣ ቀራጩ ግን በትሕትና ስህተቱን አምኖ ምሕረትን ሲጠይቅ እናያለን። ይሄ እንግዲህ እውነተኛ መንፈሳዊነት ከራስ ጽድቅ ይልቅ በትሕትና ላይ የተመሠረተ መሆኑን ለማሳየት የቀረበ ነው። ምናልባትም ከሁሉም ትምህርቶቹ ለየት ብሎ የሚሰማውና ብዙዎቹን የሚያስደንቀው ይሄኛው አባባሉ ሳይሆን አይቀርም። ጠላቶቻችሁን ወደዱ። እስቲ ያስቡት። በዛን ዘመን የነበረውን ዓይን ለዓይን አስተሳሰብ ሙሉ በሙሉ የሚቀለብጥ ነው። ኢየሱስ ያስተማረው የሥነ ምግባር ትምህርት ምን ያህል የተለየ እንደነበር በግልጽ ያሳያል። ኢየሱስ እነዚህን አይነት ጥልቅ ሐሳቦች ሲያስተምር በብዛት ይጠቀምበት የነበረው ዘዴ ምሳሌ ይባላል። ምሳሌ ማለት በቃ ሰዎች በየዕለት ሕይወታቸው የሚያውቁትን ቀላል ታሪክ በመጠቀም ለመረዳት የሚከብዱ መንፈሳዊ እውነቶችን ማስረዳት ነው። ከትምህርቶቹ ባሻገር ደግሞ ታሪኩ ስልጣኑን ለማሳየት የተደረጉ ናቸው የሚላቸውን አስደናቂ ተአምራት ይዘረዝራል። ለምሳሌ ዓይነ ስውራንን ማብራት፣ ማዕበልን በቃሉ ብቻ ጸጥ ማድረግ፣ እንዲያውም ከሞት ማስነሳትና በሺዎች የሚቆጥሩ ሰዎችን በጥቂት እንጀራና ዓሣ መመገብን የመሳሰሉ ነገሮች ተጠቅሰዋል። እናም አሁን ወደ ታሪኩ የመጨረሻውና ወሳኙ ምዕራፍ ደርሰናል። የሁሉም ነገር ቁንጮ፣ የመጨረሻው መስዋዕትነት፣ ስቅለቱ፣ ለኃጢአት ችግር የቀረበው መፍትሄ የመጨረሻውና ወሳኙ እርምጃ እንደሆነ ተደርጎ ይቀርባል።
በመጨረሻዎቹ ሰዓታት ውስጥ የሆነው ነገር በቅደም ተከተል ሲቀመጥ እንዲህ ነው። በመጀመሪያ የመጨረሻው እራት አለ። ከዛም ወዲያው በጌቴሴማኒ የአትክልት ስፍራ በደቀ መዝሙሩ በይሁዳ ተከድቶ ተያዘ። ከዚያም ለፍርድ ቀርቦ በስቅላት እንዲሞት ተፈረደበት። በመጨረሻም በሁለት ወንበዴዎች መካከል ተሰቅሎ ሞተና ተቀበረ። እናም በመስቀል ላይ ሳለ የተናገራቸው የመጨረሻ ቃላት በምንጩ ላይ እንደተመዘገበው አባቱ ሆይ ነፍሴን በእጅህ አደራ እሰጣለሁ የሚሉ ነበሩ። ይህ አባባል የሞቱን ቅጽበት ከማመልከቱም በላይ በታሪኩ ትርጓሜ መሰረት የጀመረው የማዳን ተለውቆ መጠናቀቁንም ያበስራል። ሞት ግን የታሪኩ መጨረሻ አልነበረም፣ በፍጹም። አሁን የምንገባው አዲስ ጅማሮ ወደሚለው የመጨረሻው ክፍል ነው። ይህ ክፍል የቀረበው መፍትሄ ለእያንዳንዱ ግለሰብ እንዴት ሊደርስ እንደሚችል ምንጩ የሚያቀርበውን ማብራሪያ ይተነትናል። ከ3 ቀናት በኋላ ሴቶች ወደ መቃብሩ ሲሄድ ያገኙት ነገር አስደንጋጭ ነበር። መቃብሩ ባዶ ነበር። እናም መላእክት እንዲህ አሏቸው ተብሎ ተጻፏል፣ ሕያውን ከሙታን መካከል ለምን ትፈልጋላችሁ? እርሱ ከሙታን ተለይቶ ተነስቷል። ይህ እንግዲህ በታሪኩ መሰረት የእምነቱ መሰረት የሆነው ክስተት ነው። ሞት መሸነፉን የሚያበስር ወሳኝ ነጥብ። ከትንሣኤው በኋላ ወዲያው አልተሰወረም። ታሪኩ እንደሚለው ለ40 ቀናት ያህል ለተከታዮቹ ደጋግሞ እየታየ አብሯቸው ቆይቷል። ይህ ለምን አስፈለገ? በሞት ላይ ድል መንሳቱን ለማረጋገጥና ለተከታዮቹ ማይናወጥ ማስረጃ ለመስጠት እንደሆነ ምንጩ ያስረዳል። እንግዲህ ታሪኩ በሙሉ ወደዚህ መጨረሻ ነጥብ ነው የሚያመራው። ምንጩ እንደሚለው አንድ ሰው ከእግዚአብሔር ጋር ያለውን ግንኙነት ለማደስ የሚያስችሉ እርምጃዎች አሉ። እነዚህም በመጀመሪያ ችግር እንዳለ መገንዘብ፣ ከዚያም ከስህተት መንገድ ለመመለስ መወሰን፣ ሶስተኛ ኢየሱስን በሕይወት ውስጥ መቀበል እና በመጨረሻም የእርሱ ሞት ለኃጢአት በቂ ዋጋ እንደሆነ ማመን ናቸው። እናም ምንጩ ታሪኩን የሚዘጋው ይሄ ሁሉ ነገር የተሰበረ ግንኙነትን ለመጠገን የቀረበ ጥሪ ነው በማለት ነው። ስለዚህ እኛም በዚህ ጥያቄ እንጨርስ። እንዲህ አይነት ትርክት በሰዎች ሕይወት ላይ ይህን ያህል ተጽዕኖ እንዲያሳድር የሚያደርገው ኃይል ከየት ይመነጫል?